ሰላም እንዴት ናችሁ? ኢኮኖሚክስ ኤግዚት ኤግዛም ጥያቄዎችን ለመስራት ዛሬም በሌላ ቪዲዮ ተገናኝተናል ማለት ነው። 2016 ጥር ላይ የተፈተኑ ተማሪዎች የተፈተኑትን ጥያቄዎችን ነው የምንሰራው ማለት ነው ዛሬ። ስለዚህ ይሄ ቪዲዮ ካያችሁ በኋላ ምናልባት ይጠቅማል ብላችሁ ካመናችሁ ሼር ማድረጋችሁ እንዳትረሱ። ዜን ሰብስክራይብ ማድርጉኝ አዳዲስ ቪዲዮዎች እንዲደርሳችሁ። እስቲ እንጀምርና የመጀመሪያው ጥያቄ ምን ይላናል? which one of the following is a method of measuring economic growth ይለናል። which one of the following is a method of what measuring economic growth economic growthን ሜጀር ለማድረግ የምንጠቀመው ማክሮ ኢኮኖሚክ ቫሪያብል የትኛው ነው ይለናል። የትኛው ነው? ስለዚህ ኤ ኮንሱመር ፕራይስ ኢንዴክስ ይላል፣ ቢ ግሮስ ዶሜስቲክ ፕሮዳክት ይለናል፣ ሲ አንኤምፕሎይመንት ሬት ይላል፣ ዲ ባላንስ ኦፍ ትሬድ ይለናል። ባላንስ ኦፍ ትሬድ. So before select answer, we must be consider what is the consumer price index. Consumer price index, it's a tool, of course. It's a tool which is to measure the price of commodities. Which commodity? Bought commodity. የተገዙ ወይ ደግሞ የተሸጡ የምርቶችን ዋጋ ሜጀር ለማድረግ የምንጠቀመው ቱል ነው ኮንሱመር ፕራይስ ኢንዴክስ የሚለው ማለት ነው። ኢኮኖሚክ ግሮዝን ሳይሆን የተሸጡ ወይ ደግሞ የተገዙ የምርቶችን ዋጋ ሜጀር ለማድረግ የምንጠቀመው ቱል ኮንሱመር ፕራይስ ኢንዴክስ እንለዋለን ማለት ነው። ስለዚህ የኮንሱመር ፕራይስ ኢንዴክስ ሜጀር ሲያደርግ ምርቶች ሀገራችንም የሚመረት ውጭ ሀገር የሚመረት ዋናው ፖይንት የተሸጡ ናቸው አይደለም የሚለው ነው ሜጀር የሚያደርገው ማለት ነው። ጉድ ሲ ደግሞ አንኤምፕሎይመንት ሬት ቢ ጋር ተመልሼ እመጣለሁ። ሲ ደግሞ አንኤምፕሎይመንት ሬት ይለናል። አንኤምፕሎይመንት ሬት አንኤምፕሎይመንትን ወይ ስራ አጥነትን መጠን ሜጀር ለማድረግ የምንጠቀመው ቱል ነው። ባላንስ ኦፍ ትሬድን ሜጀር ለማድረግ የምንጠቀመው ቱል ነው ማለት ነው። ዜን ቢ ግን ግሮስ ዶሜስቲክ ፕሮዳክት ማለት አንድ ሀገር ውስጥ የሚመረት ምርት መጠን ነው ጂዲፒ የምንለው ማለት ነው። ዘርፎር አንድ ሀገር ውስጥ ኢኮኖሚክ ግሮዝ ማኖሩን አለማኖሩ ቼክ የምናደርገው በአንድ ሀገር ውስጥ በሚመረት ምርት መጠን ነው። ስለዚህ ምን ይሆናል ማለት ነው? መልሱ ቢ ይሆናል ማለት ነው። አንሰር ኢዝ ቢ። ዜን ዘ ሰከንድ ዋን ኩዌስችን ነምበር 2 which one of the following is the consequence of inflation ይለናል። consequence of inflation. So what does mean inflation ማለት ምን ማለት ነው? የዋጋ ግሽበት ማለት ነው። So general increasing of the price of the commodity within the economy is called inflation እንለዋለን ማለት ነው። ስለዚህ ኢንፍሌሽን ልንለው የምንችለው የአንድ ምርት ዋጋ ስለጨመረ አይደለም። የአንዳንዱ የምርቶች ዋጋ ኢኮኖሚ ላይ በጣም የጨመረ ከሄደ ኢንፍሌሽን እንለዋለን። ኢንፍሌሽን። ስለዚህ የምርቶች ዋጋ ኢኮኖሚ ላይ የጨመረ መሄዱ ምን ኮንሲኩዌንስ አለው ነው አይደለ? ምን ኮንሲኩዌንስ አለው ይላል። ወይ ደግሞ ምን ሪዛልት ያመጣል? ምንን ያመጣል ነው። ኤ ኢንክሪዚንግ ፐርቼዚንግ ፓወር ይላል። ሰዎች ወይ ገዢዎች የማግዛት አቅማቸው እንዲጨምር ያደርጋል ይላል። ይሄ ፎልስ ነው፣ አይሆንም። ኮንሲኩዌንስ ሊሆን አይችልም። ይቀንሳል እንጂ ሊጨምር አይችልም ማለት ነው። ዜን ቢ ዲክሪዚንግ ኮስት ኦፍ ሊቪንግ ይላል። ሰዎች ለመኖር የሚያወጡትን ወጪ ይቀንሳል ይላል። ይሄ ይጨምራል እንጂ አይቀንስም ማለት ነው። አይቀንስም። ዜን ሲ ጋር ተመልሼ እመጣለሁ። ዲ ደግሞ ምን ይላል? ስቴቢሊቲ ኢን ፕራይስ ይላል። ፕራይስ ስቴብል የተረጋጋ የገበያ ዋጋ የምርቶች ዋጋ ገበያ ላይ የምርቶች ዋጋ የተረጋጋ የምርቶች ዋጋ እንዲኖር ያደርጋል። ይሄም አይሆንም ማለት ነው። ዜን ሲ ምን ይላል? አንሰርቴኒቲ ኢን ዘ ኢኮኖሚ ይላል። ብዙ ማናካቸው ነገሮች ኢኮኖሚ ላይ እንዲፈጠሩ ያደርጋል ወይ ሀፕ እንዲሆን ያደርጋል ይለናል። therefore correct answer for this question is what? C ይሆናል ማለት ነው። don't miss this point. Okay, what are the consequence of inflation? Consequence of inflation is what? C ይሆናል ማለት ነው. Then the third one which is the term for economic situation where demand exceeds supply. So ወደ መልስ ከመሄዳችን በፊት ማርኬት ኢኩሊብሪየም ዲኖ ማርኬት ኢኩሊብሪየም ላይ ሶስት ነገሮች ሀፕ ሊያደርጉ ይችላሉ። ማርኬት ኢኩሊብሪየም ላይ ሊሆን ይችላል፣ ማርኬት ሾርቴጅ ላይ ሊሆን ይችላል፣ ማርኬት ሰርፕለስ ላይ ሊሆን ይችላል። don't miss this point. So when we say surplus ምንለው ምን ሲሆን ነው? surplus ምንለው ኳንቲቲ ዲማንድ greater than ምን ከሆነ ነው? ኳንቲቲ ሳፕላይ ከሆነ we can say that what quantity supply greater than quantity demand ከሆነ surplus እንለዋለን። surplus. don't miss this point. Then the second one shortage ይለናል። quantity demand greater than what? quantity demand greater than quantity supply ከሆነ shortage እንለዋለን ማለት ነው። good. then equilibrium quantity demand is equal to quantity supply ከሆነ ነው ማለት ነው። ሶ የተጠየቅነው ማን ነው? ዴፊሲት የሚለው በፍጹም አይገናኝም። ይሄኛው ማርኬት ኢኩሊብሪየም ኮንዲሽንስ ጋር ምንም ሪሌሽንሺፕ የለውም ማለት ዴፊሲት ምናልባት ትሬድ ጋር
ትሬድ ዴፊሲት፣ ትሬድ ሰርፕለስ፣ ትሬድ ባላንስ የምንላቸው ነገሮች አሉ። እዚህ ጋር ግን ሶስት ነገሮችን ሊሆን የሚችለው ወይ ሰርፕለስ ወይ ሾርቴጅ ወይ ኢኩሊብሪየም። ዜርፎር ዲማንድ ኤክሲድስ ማለት ግሬተር ዘን ማለት ነው። ግሬተር ዘን ማለት ነው። ስለዚህ ዲማንድ ኳንቲቲ ዲማንድ ግሬተር ዘን ኳንቲቲ ሰፕላይ ከሆነ ማርኬት ላይ ምን ሀፕን ያደርጋል ወይ ምን ሲቹዌሽን የሚፈጠረው ይለናል። ዜርፎር አንሰር ኢዝ ዋት when the quantity demand greater the quantity supply ከሆነ ሾርቴጅ እንለዋለን። quantity supply greater the quantity demand surplus እንለዋለን። ሁለቱ እኩል ከሆነ ኢኩሊብሪየም ነው ማለት ነው። then therefore your answer is that demand exceeds supply ከሆነ ሾርቴጅ ነው የሚሆነው። ሾርቴጅ means B ይሆናል ማለት ነው። answer is B good B ይሆናል። therefore don't miss this point ማርኬት ላይ ሶስት ሲቹዌሽኖች አሉ ማለት ነው። ሰርፕለስ ሊሆን ይችላል፣ ሾርቴጅ ሊሆን ይችላል፣ ኢኩሊብሪየም ሊሆን ይችላል። ሰርፕለስ የሚሆነው ኳንቲቲ ሰፕላይ ከኳንቲቲ ዲማንድ ሲበልጥ ነው። ሾርቴጅ የሚሆነው ኳንቲቲ ዲማንድ ከኳንቲቲ ሰፕላይ ሲበልጥ ነው። ኢኩሊብሪየም የሚሆነው ሁለቱ ምን ሲሆኑ ነው? እኩል ሲሆኑ ነው ማለት ነው። ጉድ አራተኛው ምን ይላናል? which one the following is characteristics of developing economy ይላል። developing economy I think this question is exist from development economics 1 ወይ ከቱ የመጣ ጥያቄ ነው ማለት ነው ይሄኛው። ስለዚህ ያደገ ወይ እድገት ላይ ያለው ኢኮኖሚ ካራክተር የሆነ የትኛው ነው ይላል። ወይ ደግሞ ላስት ዲቨሎፒንግ ካንትሪ ገና ያላደገ ልንለውም እንችላለን። ኤ ሃይ ሌቭል ኦፍ ኢንዱስትሪያላይዜሽን አለው ይላል። ሃይ ሌቭል ኦፍ ኢንዱስትሪያላይዜሽን ይሄ ሊሆን አይችልም። ሃይ ሌቭል ኦፍ ኢንዱስትሪያላይዜሽን ሊኖረው የሚችለው በጣም ዲቨሎፕድ የሆነ ያደጉ ሀገራት ወይ ያደጉ ኢኮኖሚ ላይ ነው እንጂ ያላደገ ገና እድገት ላይ ያለ ኢኮኖሚ ላይ ሃይ ሌቭል ኦፍ ኢንዱስትሪያላይዜሽን ሊኖር አይችልም ማለት ነው። ሎ ፐር ካፒታል ኢንካም ይላል። ሎ ፐር ካፒታል ኢንካም ይላናል። ሲ ሃይ ሌቭል ኦፍ ኤዱኬሽን ይላል። አድቫንስድ ቴክኖሎጂካል ኢንፍራስትራክቸር ይላል። advanced technological infrastructure. So which one the following is correct characteristics of developing economy ነው የሚለው then your answer is what B ይሆናል ማለት ነው። B is the correct answer. So why? Because in developing countries there is low per capital income. Per capital income. Question number 5 what does GDP stands for ይላል። It's very easy question by the way. እንደዚህ ጥያቄ ኤግዚት ላይ ይኖራል ብሎ ማሰብ ትንሽ የሚገርም ነገርም ነው። ኢናዘርሃንድ ፉል ኔሙ ጂዲፒ ፉል ኔሙ ትክክለኛ የትኛው ነው እኮ ኢናዘርሃንድ ጂዲፒ ኤ ግሮስ ዶሜስቲክ ፕሮዳክት ማለት ነው ይላል። ቢ ጄኔራል ዶሜስቲክ ፕሮዳክት ማለት ነው ይላል። ሲ ግሮስ ዲቨሎፕመንት ፕሮዳክት ማለት ነው ይላል። ዲ ጄኔራል ዲቨሎፕመንት ፕሮዳክት ማለት ነው ይላል። So what's the correct answer? GDP means gross domestic product. Correct answer is A. Correct answer is what? A ማለት ነው። Good. Then question number 6 which one of the following is a tool of a monetary policy ይላል። If you remember to implement monetary policy there are 3 tools. To implement monetary policy there are 3 tools. Open market operation, discount rate and reserve requirement ratio የሚባሉ ቱሎችን ተጠቅሞ ገቨርንመንት ሞኔታሪ ፖሊሲ ኢምፕሊመንት ማድረግ ይችላል ማለት ነው። ኢምፕሊመንት ማድረግ ይችላል። ስለዚህ ቱል የሆነው የትኛው ነው አይደለ? ቱል የሆነው የትኛው ነው? ሶ ቱሎች 3 ናቸው ብለናል። ማን? ኦፕን ማርኬት ኦፕሬሽን፣ ዲስካውንት ሬት እና ሪዘርቭ ሪኳየርመንት ሬሽዮ። ከነዚህ ውጭ ከሆነ ቱል ሊሆን አይችልም ማለት ነው። ኤ ገቨርንመንት ስፔንዲንግ፣ ቢ ታክሴሽን፣ ሲ ኦፕን ማርኬት ኦፕሬሽን፣ ዜን ፓብሊክ ወርከር ፕሮግራም ይለናል። ስለዚህ ኮሬክት አንሰር ኢዝ ዋት? ኮሬክት አንሰር ኢዝ ሲ። ኮሬክት አንሰር ኢዝ ሲ ይሆናል ማለት ነው። ሶ ዋይ አዘርስ አር ኖት ቱል ቱ ኢምፕሊመንት ሞኔታሪ ፖሊሲ። ሶ ቱ ኢምፕሊመንት ሞኔታሪ ፖሊሲ ናሽናል ባንክ ወይ ብሔራዊ ባንክ ኦፕን ማርኬት ኦፕሬሽንን ወይ ዲስካውንት ሬትን ወይ ሪዘርቭ ሪኳየርመንት ሬሽዮን ነው የሚጠቀም። ከሶስቱ ሌላ ሊጠቀም አይችልም ማለት ነው። ሶ ዋትስ ፕራይመሪ ፐርፖዝ ኦፍ ፊስካል ፖሊሲ ይለናል። ስለዚህ ሁለት አይነት ማክሮ ኢኮኖሚክ ኦብጀክቲቮች ናቸው ለማድረግ ሁለት ወይ 3 አይነት ፖሊሲዎች ይኖራሉ። 3 ፖሊሲዎች ይኖራሉ። አንደኛ ፖሊሲ ሞኔታሪ ፖሊሲ የሚባል ነው። ሁለተኛ ፊስካል ፖሊሲ የሚባል ፖሊሲ ነው። ሶስተኛ ደግሞ ኢንካም ፖሊሲ የሚባል ፖሊሲዎች ናቸው ማለት ነው። ስለዚህ አሁን እኛ የተጠየቅነው የፊስካል ፖሊሲ ዋና ዓላማ ምንድን ነው? ዋት ዘ ሜን ፐርፖዝ ኦፍ ፊስካል ፖሊሲ? ኮንትሮሊንግ ኦፍ ኢንፍሌሽን ይላል። ኮንትሮሊንግ ኦፍ ኢንፍሌሽን ኮንትሮል ማድረጉ የፊስካል ፖሊሲ ሳይሆን የሞኔታሪ ፖሊሲ ኦብጀክቲቭ ነው። ዜን ቱ ማኔጅ ዘ መኒ ሰፕላይ ይላል። የገንዘብ አቅርቦትን ማኔጅ ማድረግ። ይሄም የሞኔታሪ ፖሊሲ ኢንፍሌሽን ኮንትሮል ለማድረግ 3 ነገሮች ኮንትሮል ማድረግ አለበት። መኒ ሰፕላይ፣ ኤክስቼንጅ ሬት እና ኢንተረስት ሬት ኮንትሮል ማድረግ አለበት ማለት። ስለዚህ ፊስካል ፖሊሲ ሊሆን አይችልም ማለት። ሲ ቱ ኢንፍሉዌንስ ኢኮኖሚክ አክቲቪቲ through government spending and taxation. So the main purpose or objective of fiscal policy is controlling of government expenditure revenue. By the way, የመንግስት ገቢና ወጪን ኮንትሮል ማድረግ ነው። ታክሴሽን የገቨርንመንት ገቢ ነው። ዜን ገቨርንመንት ስፔንዲንግ ማለት ደግሞ ወጪ ነው። ስለዚህ የመንግስት ገቢና ወጪ ኮንትሮል ማድረግ ነው ዋናው የፊስካል ፖሊሲ ዓላማ ማለት ነው። ቱ
to regulate financial institutions ይላል እሱም አይሆንም so the main purpose or the primary purpose of fiscal policy is what to influence economic activities through the government spending and taxation due to this reason correct answer for this question is what C ይሆናል ማለት then ስምንተኛው from the following statement one is different from the other by its shapes ይላል ይሄ እንግዲህ ከየት የመጣ ጥያቄ ነው ከማይክሮ ኢኮኖሚክስ 1 ከፕሮዳክሽን ቲዮሪ ኦፍ ኮስት የመጣ ጥያቄ ነው የምታስታውሱ ከሆነ ማርጂናል ኮስት አዲሽናል ኮስት ኤክስትራ ኮስት firm incurs to produce one more additional product is called marginal cost variable cost average variable cost total variable cost divided by q አድርገን ነው የምናገኘው average total cost ማለት ደግሞ average cost ጋር ተመሳሳይ ነው average fixed cost plus average fixed cost ናቸው ስለዚህ ማርጂናል ኮስት አቨሬጅ ቫሪያብል ኮስት እና አቨሬጅ ቶታል ኮስት ሁሉ ጊዜ ዩ ሼፕድ ናቸው እነዚህ ሶስቱ ዩ ሼፕድ ናቸው ማለት ዩ ሼፕድ ማይሆነው ማን ነው ጥያቄያችን አይደለ ዩ ሼፕድ ማይሆነው ማን ነው ዲ ነው የሚሆነው አቨሬጅ ፊክስድ ኮስት does not become u shaped ኦኬ በሼፕ የተለየ ሆነ የትኛው ነው የሚለው ስለዚህ ሁሉ እነዚህ ማርጂናል ኮስት አቨሬጅ ቫሪያብል ኮስት አቨሬጅ ኮስት ዩ ሼፕድ ናቸው አቨሬጅ ፊክስድ ኮስት ግን ዩ ሼፕድ ሊሆን አይችልም ስለዚህ ኮሬክት አንሰር is what D. Then ዘጠነኛው violation of assumption of constant variance for the residual is known as this is comes from I think this question is arises from what econometrics ጥያቄ ነው simple linear regression assumptionዎችን violate ሲያደርገው የሚፈጠር that means constant variance ሳይሆን ሲቀር የሚፈጠር ማክሮ ኢኮኖሚክ assumption problem የትኛው ነው የሚለው heteroscedasty multicollinearity homoscedasty autocorrelation ይላል ማልቲኮሊናሪቲ ማለት ምን ማለት ነው ማልቲኮሊናሪቲ ማለት አንድ ኤክስፕላናቶሪ ቫሪያብል ሌላኛው ኤክስፕላናቶሪ ቫሪያብል ጋር በፍጹም ግንኙነት ማኖር የለበትም ይላናል ስለዚህ ይሄ አይሆንም ማለት ማልቲኮሊናሪቲ it deals only perfect correlation between one explanatory variable with other explanatory variable homoscedasty problem ሊሆን አይችልም autocorrelation ማለት ደግሞ an independent variable ሌላኛው አንድ ኢረር ተርም ሌላኛው ኢረር ተርም ጋር በፍጹም ኢንዲፔንደንት መሆን አለበት ይላናል ኢንዲፔንደንት ሳይሆን ሲቀር የሚፈጠረው ማክሮ ምንድነው ቫዮሌሽን ይሄኛው አውቶ ኮሬሌሽን ማለት ነው ስለዚህ ኮንስታንት ቫሪያንስ መኖር አለበት ይላናል አሳምፕሽኑ ሲምፕል ሊኒየር ሪግሬሽን አሳምፕሽን ሳይሆን ሲቀር የሚፈጠረው ማክሮ ኢኮኖሚክ ቫዮሌሽን ኦፍ አሳምፕሽን ኖት ማይክሮ ኢኮኖሚክ ቫዮሌሽን ኦፍ አሳምፕሽን ሃይትሮስኬዳሲቲ ነው ኮሬክት አንሰር is what A ይሆናል ማለት ነው good which one of the following could be used to test autocorrelation autocorrelation up to third order test ለማድረግ ምንጠቀመው ቴስት የትኛው ቴስት ነው ይላል DW ቴስት ወይ ደግሞ ደርቨን ዌስተርን ቴስት ይላል ዋይት ቴስት ሬሴት ቴስት ብሩሽ ጎድፌሪ ቴስት ይላል ዋይት ቴስት ሃይድሮስኬዳሲቲ ቴስት ለማድረግ ምንጠቀመው ሬሴት ቴስት ሞዴል ሚስ ስፔሲፊኬሽን ቴስት ለማድረግ ምንጠቀመው ቴስት ነው ዜን ብሩሽ ጎድፌሪ ቴስት ሃይድሮስኬዳሲቲ ቴስት ለማድረግ ምንጠቀመው ቴስት ነው ስለዚህ ከዚህ ከተሰጡት ቴስቶች ውስጥ አውቶ ኮሬሌሽን that means አንድ ኢረር ተርም ሌላኛው ኢረር ተርም ጋር ዲፔንደንት ነው ኢንዲፔንደንት ነው የሚለውን ቼክ ለማድረግ ዋይት ቴስት ለማድረግ የምንጠቀመው ቴስት DW ቴስት የሚባል ቴስት ነው ስለዚህ the correct answer is what A correct answer is A ይሆናል ማለት ነው good therefore what does mean auto correlation ማለት ምን ማለት ነው ብለናል አንድ ኢረር ተርም ሌላኛው ኢረር ተርም ጋር በፍጹም ግንኙነት ማኖር የለበትም ይላናል ግንኙነት ሲኖር ግን አውቶ ኮሬሌትድ ይሆናል በብዛት የትኛው ዳታ ላይ ነው የሚፈጠር አውቶ ኮሬሌሽን ታይም ሲሪስ ዳታ ላይ የሚፈጠር violation of classical linear regression model ነው ማለት ነው so these are basic points for today's lesson do you have any question any suggestion any comment please put your comment in comment section thank you very much